ሁለተኛ ትግል ያስፈልጋቸዋል። ሁለተኛው ትግል ሬዚስታንስ አይደለም፣ አትግቡ አይደለም፣ ውጡልን ነው። ሁለተኛው ትግል ውጡልን። እነዚህ የተቃወሙት አንታይ ሮሚያ አንታይ አድሚኒስትሬሽኑ የተቃወሙት ነው። የራሳችን ማስተዳደር እንችላለን ውጡልን ብለው የሞከሩበት ደካማ ነው። መቼ ነው? በሁለት ዓለም ጦርነቶች መካከል አንደኛ ዓለም ጦርነት ያበቃል፣ ወዲያው ይጀምርና ሁለተኛ ዓለም ጦርነት 1939 ይጀምራል። በዚህ መካከል የተደረገ ስትራግል ነው። ይሄንን አንታይ ኮሎኒያል ሩል ነው። በዚህ ወቅት አፍሪካውያን ታግለዋል። አንዲት ሀገር ብቻ ነፃ ወጣ ያገኘችው ኢጂፕት። የኢጂፕት ነፃነት ራሱን የቻለ ዊክነስ አለው። ብቻ ያው ኢጂፕት እንዳለ መቼ 1922 አፍሪካውያን ሁለተኛው ስቴጅ ላይ አሳካላቸው። ስለዚህ ሶስተኛ ያስፈልጋቸዋል ማለት ነው። ሶስተኛ ስቴጅ ይሄ ሶስተኛው ስቴጅ ኢምፖርታንት ነው። አፍሪሱ አፍሪካውያን ነፃነታቸውን ያገኙት ሶስተኛው ስቴጅ ላይ ነው። መቼ ነው ኢምፖርታንት ነው? ሁለተኛ ጦርነት በኋላ ሁሉም አፍሪካ ቦታው ጋር ስንሰስ ነው ዲስከስ እናደርገው። ይሄን ድንግለው ጋር ናሽናል ሊበሬሽን ኢንዲፔንደንስ ሙቭመንት ነው ወይ ናሽናል ሊበሬሽን ሙቭመንት ነፃነት የተገለገለ ትግል እዚህ ጋር ነው ነፃነት ያገኙት አፍሪካውያን። በቀጥታ ወደ አንደኛው ላይ አምስት ሾርት ነው ዝም ብሎ ማሳወቃቸው ረጅም ሰዓት ሲፈጁ ናቸው። አምስቱ ሬዚስታንሶች ግን ዋና ዋናዎቹ ኤርሊ ሬዚስታንስ በልና ኤርሊ ሬዚስታንስ ብላቸው አንደኛ ሳሞሬ ቶሬ ሁልጊዜ ለዚህ ስታደርጉ ሳሞሬ ቶሬ ሬዚስት ያደረገው የት ነው ይባላል? ዌስት አፍሪካ ነው። አንድ የትኛውን አውሮፓዊ ሀገር ነው አክቲቭ ያላት? ፍራንስ። ሬዚስታንሶቹ ላይ እነዚህ ውጤታቸው ይለውጣል። ሁሉም ይሸነፋሉ እያልካሉ ሁሉም ይሸነፋሉ። ሳሞሬ ቶሬ የሰውዬ የታወቀ ኢምፓየር ቢልደር ትልቅ መንግስት ነው ዌስት አፍሪካ ላይ የመሰረተው። እሱ ዌስት አፍሪካ ላይ የመሰረተው መንግስት ኢምፓየር የዛሬዎቹን ማሊ፣ ጊኒ፣ ቡርኪና ፋሶ፣ አይቮሪ ኮስት እነዚህ ትልልቅ የአፍሪካ ሀገሮች እየተቀለለ ትልቅ ኢምፓየር ነው የመሰረተው፣ የሙስሊም ኢምፓየር። ስለዚህ ኢምፓየር ቢልደር ነበር ማለት። ሌላ ፈረንሳዮች ይህን ኤሪያ ለመያዝ በመጡ ሰዓት ዲፕሎማቲክ ነበረ። ፈረንሳይና እንግሊዝ እንደተጣሉ ያውቃል። ሳሞሬ ቶሬ እንግሊዞችን አፕሮች አደረገና ባካቸው አትዙ ፈረንሳይ ካሸነፉ በኋላ እኔ በእናንተ ስር ሆናለሁ ይላቸዋል። ቅድም በዚህ ኮንፈረንስ ላይ አይተናል። እንደዚህ ማድረግ አይቻልም። ስለዚህ ይሉትና ግን ይሉታል መሳሪያ ይሸጥላል። መሳሪያ ይሸጥላል። ሳሞሬ ቶሬ 7 ዓመት ሬጅስተር አደረገ። 7 ዓመት በኋላ ያው እንግሊዞች መሳሪያ ይሸጥላል ይላል። ታዲያ ይሸነፋል። 1898 ላይ ሰረንደር ያደርጋል። ይይዙታል። ይወስዳቸው ሳሞሬ ቶሬ ይይዙና እጅግ ትጠይቃላችሁ ቤት ወስዶ አሰሩት። ያቦን ምትባል ሌላ የፍሬንች ኮሎኒ ወስዶ ያስወጣል። እዛ እስር ቤት ነው የሚሞተው። እስር ቤት ነው የሚሞተው። በቃ ሁለተኛ ነው። ሁለተኛ አሻንቲ ሬዚስታንስ። አሻንቲ የዛሬዋ ጋና ዌስት አፍሪካ ብላችሁ ጋና ማለት ትችላላችሁ። አንድ አሻንቲዎች ሬዚስት ያደርጉታል። እንግሊዞች አሻንቲዎች ጋር ተመሰጣቸው ቢት ቦታ ይይዙና ይቺን ያዛት ቦታ ጎልድ ኮስት ይወርቅ ወደ
ኤሪያ ጋና ትልቅ የወርቅ ግብጾች ክምችት ያለበት ቦታ ነው። ስለዚህ እቺ ጎልድ ኮስት አብራ ችግሩ መቼ ይመጣል? ወደ ውስጥ ገብተው ይሄን ኤሪያ ለመያዝ ሲነሱ አሻንቲዎች ነው ይወጣሉ። አሻንቲ ትልቅ ስትሮንግ የሆነ ኢምፓየር ነው ብላችሁ አሻንቲ ቢያስተዳድሩ ነገስታት አሳንቴሄኔ ንጉስ እንደማለት ነው። አሳንቴሄኔ የሚባል ታይትል አላቸው። ያን ሀገር የሚገዛው መሐመድ ቢሆን አሳንቴሄኔ መሐመድ ይባላል። አሳንቴሄኔ እንግዲህ እንግሊዞች ያው ብዙ ተቸግረው ነው 1900 ላይ አሻንቲን ያሸንፉና የዛሬዋን ጋና ማን ብለው ያስተዳድሯታል? ጎልድ ኮስት ብለው ያስተዳድሯታል። እስከመቼ? 1957 ጋና ነፃነቷን ስታገኝ ጎልድ ኮስት የሚለውን ስያሜ ተሰረዘና ጋና የሚባለው ስያሜ ይዛለች። የጋና ስሟ ማን ነው ብላችሁ ትጠይቃላችሁ። ጎልድ ኮስት እንግሊዞች ስለነበረ ጊዜ ማለት ነው። ሶስተኛ ወደ ኢጅፕት እንሂድ። ኢጅፕት ላይ ኦርጋናይዝ የተደረገው ሬዚስታንስ ኡራኒየም ሪቮልት የሚባለው ኡራኒየም ሪቮልት 1681 እስከ 1682 መንግስታቸውን ተቃውሞ የተነሳው ይሰኛል። የራሳቸው ነው ከዲክ ተውፊቅ የሚሉት ተውፊቅ ለምን የተቃወመ ሰውዬ? ይሄ ሰውዬ ንጉሱን የተቃወመው ምክንያት ከሪቡ ከነዚህ ሁለት አገሮች ጋር ስትሮንግ ሪሌሽን ነበረ። ፍራንስ ወዲያው አውቶማቲካሊ ጥያቄ ብታነሱ ብሪቴንና ፈረንሳይ ለምን ኢጅፕት ናቸው? ይሄ ሰውዬ ከኢጅፕት ከነዚህ ሁለት አገሮች ጋር እንዴት ስትሮንግ ሪሌሽን ፈጠረ የሚባል ነገር ስታነሱ እነዚህ ሁለት ሀገሮች ወደ ኢጅፕት አትራክት ያደረጋቸው ስዊዝ ካናል ነው። የኢጅፕት ንብረት ነው። ስዊዝ ካናል ሰው ሰራሽ ቦይ ነው። ካናል ኦብጀክቲቭ ሁለት የተለያዩ ውሃዎችን ማገናኘት፣ ስዊዝ ካናል ለማን ያገናኘው? እዚህ ጋር ኢጅፕት አለች። ስዊዝ ካናል የተቆፈረው ስራ የጀመረው 1869 ነው። 1869 በፊት አንድ ሰው በመኪና ወደ አረቢያ መሻገር ይችላል፣ ወደ ቢዝነስ መሄድ ይችላል። ይሄ ፓርት ኦፍ ኤዥያ እና አፍሪካ በመሬት ይገናኛል። ካናሉ ታዲያ ይሄን መሬት ቆፍሮ ሁለቱም ባህሮች ነው ያገናኘው። እዚህ ጋር ሜዲትራኒያን ሲያል፣ እዚህ ጋር ደግሞ ሬድ ሲ። እነዚህ ሁለት ባህሮች ያገናኘ ቦይ ነው ስዊዝ ካናል። ስዊዝ ካናል የቆፈረችው ፈረንሳይ ከኢጅፕት ጋር ተስማምታ ለምን ቆፈሩት? ቢገርም ሶፊካ አሁን ድረስ በዛ ቦይ የሚያልፉ መርከቦች በሙሉ ለኢጅፕት ግብር ገብረው ነው ያለው። ፈረንሳዮች ይህን ታሳቢ አድርገው ሲስማሙ ይተባባሉ። ስዊዝ ካናል ቆፍረዋለሁ። ከተቆፈረ በኋላ ከሚገኘው ኢንካም እንካፈላለን፣ ፈረንሳይና ኢጅፕት። ካናሉ ከተቆፈረ በኋላ ግን ከፈረንሳይ የበለጠ እኔ ነኝ ይሄን ካናል መጠበቅ ያለችው እንግሊዝ ናት። ለምንድን ነው እንግሊዝ እንደዛ ያለችው? እንግሊዝ እዚህ ፓሪስ ላይ ኢንዲያ የምትባል ቅኝ ግዛት አለ። እንግሊዞች ኢንዲያን በሁለተኛ ቤታቸው ለ100 ዓመት የገዛቻት ኢንዲያን እንግሊዝ ለእንግሊዝ ኢንዱስትሪዎች መሰረት በተለይ ቴክስታይሏ ማለት ኢንዲያ ኢምፖርታንት ናት። ስዊዝ ካናል ከመከፈቱ በፊት እንግሊዞች በዚህ ዞረው ኢንዲያ ሄዱ። አሁን ተመልከቱ ሾርትከት ነው። ስለዚህ ይሄ መጠበቅ አለብኝ ማለት ነው። ተመልከቱ ስዊዝ ካናል ከተከፈለ በኋላ የሚገኘው ኢንካም የሚካፈሉት ፈረንሳይና ኢጅፕት ነው። ሼር ሆልደርስ ስንት ነው የሚካፈሉት? ብቻ ታውቃችሁ ይበቃል። አሁን አንድ ባለ ሼሩ ቀንሶ መሸጥ ይችላል አይደል? ሶስተኛ ይችላል ያላችሁ ሼር ሶስተኛ። ይሄን ያውቃሉ እንግሊዞች። የዛ የግብፅ ንጉስ ከሪም እስማኤል ፓሻ ይባላል። ኤክስትራቫጋንት ነው። ገንዘብ ማይበቃ አባቃ ያውቃሉ። አፕሮች ያደርጉትና ይሄን ያህል ሼርን ሽጠትን በብዙ ገንዘብ ብለው ብዙዎች ሼር ገዝተው ይገባል።
ስለዚህ እንግሊዝና ፈረንሳይ ወደ ኢጅፕት የመጡት የስዊዝ ካናል ሼር ሆልደር ሆነው ነው ብላችኋል። አሁን 1880 ላይ አንድ ችግር ገጠማቸው። ወራሪ ይነሳል። መንግስቱ የሆነ ቃውም እንጂ ዋናው ኦብጀክቲቭ ብሪቴንና ፈረንሳይ ውስጥ ነው ማለት ነው። ስዊዝ ካናል የኛ ነው የሚለው ወራሪ። እነዚህ ሁለት ሀገሮች ኢጅፕት ሲሉ እንጂ አንድ ወታደር አልነበራቸውም። ስዊዝ ካናል እየተቆጣጠሩ ስዊዝ ካናል ኢንካም ሼር ነው። አሁን ግን ውጡ ነው የተባሉት። ውጡ የተባሉት ብሪቴንና ፈረንሳይ ትልቅ ካፒታል ኢንቨስት ያደረጉት እዛ ስዊዝ ካናል። ስለዚህ ይወጡ አይደል ምን አሉ? ወታደር አምጥተን ወራሪት እንወጣለን። ወታደር ናምጣ ባባና ቁጭ ብለው ሲወያዩ የአንድ ሀገር ያዳቸው ብቻ ይበቃል፣ የእንግሊዝ ጦር ብቻ ይምጣ ብለው ይወስናሉ። እንግሊዝ ጦሯን ከኢንዲያ ማስጣት ስለምትችል ጦሯን ታመጣና ወራሪት ታሸንፈዋለች። ወራሪት ታሸንፈዋለች። ወራሪ በእንግሊዞች የተሸነፈበት ቦታ ክረሽ ይደረጋል። እዛ ላይ ያይዛችሁ የእንግሊዝ ጦር ብቻ ነው የመጣው ብያቸዋለሁ። 1882 ማለት ከ1880 ወይም ከ1870ዎቹ የተለየ ዓመት ነው። ጊዜው በገፋ ቁጥር አውሮፓውያን አፍሪካን የመያዝ ኢንተረስታቸው እየጨመረ ነው የመጣው። ከዚህ ወራሪያ ፕራይሲንግ በፊት እንግሊዝና ፈረንሳይ ደስ ሲላቸው በሁለት ቦታ ከፍለን ኢጅፕት ማስተዳደር ይችላል ይላል። በሱ ምን አሁን ያሉ እንግሊዝ ይህን አጋጣሚ ትጠቀምበታለች። የእሷ ወታደሮች ናቸው ያሉት፣ የፈረንሳይ ወታደሮች የሉም። ስለዚህ ትነሳና ሳይታሰብ ኢጅፕት የኔ ብቻ ናት ትላለች። ፈረንሳይ ውጭ ትላለች፣ ውጭ ትላለች። ፈረንሳዮች ምንም አቅም የላቸው፣ ወታደር አልነበራቸው። ወታደር ያመጡና እንግሊዝን አልነበሩት። ኢጅፕትን ለእንግሊዝ ስትል ወደ ዌስት አፍሪካ አበሻቸው። እንግሊዞች ሳይቀድሟቸው ሰፊ መሬት ለመያዝ እውነት ነው። ዌስት አፍሪካ ስትሄዱ ፈረንሳይኛ ተናጋሪ ነው። ተመልከቱ እንግዲህ ፈረንሳዮች ኢጅፕትን ትተው ወደ ዌስት አፍሪካ ሲሄዱ በሰላም አልገቡም። አሁን ኢትዮጵያ ትግቡ ሬዚስታንሱ ተዛባቸው አሉ። አራተኛ ለማህሪስ ሙቭመንት የማህሪስ ሙቭመንት ኢጅፕት ላይ ያላቸው ኮሎኒያል አድሚኒስትሬሽን ለእኛ ሲነግሩን ይህማን አይ እኛ ኢጅፕትን አልገዛም፣ ኢጅፕትን ለማሰልጠን ኢጅፕትን ለመርዳት ይመጣሉ ይሉና በጋራ ነው ኢጅፕትን ይደርሳሉ። ስለዚህ የቁራቢ የማህሪስቶች አመት ሲነሳ እንግሊዞች ብቻቸውን አይደለም የመጡት። የማህሪስቶቹን ሙቭመንት ክራሽ ለማድረግ አንግሎ ኢጂፕሽያን ወታደር አንግሎ ኢጂፕሽያን ፎርስ ይዘው አብረን ነው ሱዳንን ብናስገብረው አብረን ነው፣ ሱዳንን ብንገዛው አብረን ነው። የዚህ አንግሎ ኢጂፕሽያን ፎርስ መሪ ግን የእንግሊዝ ጀነራል ጃን ኪችነር ይባላል። ሰሪየው አንግሎ ኢጂፕሽያን ፎርስ ማህሪስቶቹ የሚመራቸው ሰው ደግሞ ካሊፋ አብዱላሂ ይባላል። እነዚህ ሁለቱ ኃይሎች የት ይገናኛሉ? ልክ እንደ ባድሮ ባድዋ ማህሪስቶች የተሸነፉበት ጦርነት በባድሮ ኦምዱርማን ይባላል። ካድዋ ጦርነት 2 ዓመት በኋላ ማሸነፍ ይገርማል። ኦምዱርማን ላይ ያሸነፉት እንግሊዞች አዲስ መንግስት መስርተናል አሉ ሱዳን ውስጥ። ይሄ ሱዳን ውስጥ የመሰረቱት አድሚኒስትሬሽን ምን ብለው ጠሩት? አንግሎ ኢጂፕሽያን ኮንዶሚኒየም የጋራ ነው። ይሄ ግን ወረቀት ላይ ነው። እናንተ
ከዛ ወረቀት ላይ ባንክ ሱዳን ኢጅፕት ራሱ እንግሊዝ ነው። ኢጅፕት ራሱ እንግሊዝ ነው። እዚህ ብለው ሮማን ሱቁ ነው። የመጨረሻው ባንክ የመጨረሻው ሬዚስታንስ ማጂ ሌላ ይሄ መጨረሻው ነው። 1905 እስከ 1907 የተደረገ ሬዚስታንስ የት ነው የምትባለው? ታንዛኒያ ታንጋኒካ። አሁን ታንጋኒካ የምትባል ሀገር የለች። ታንጋኒካ የምትባል ሀገር የለች። ኢስት አፍሪካ ላይ ነው። ዝም ብላችሁ በዚያ አድርገን እናስቀምጥና የዛሬዋ ታንዛኒያ ያለችበት ቦታ ዝም ብለን እዚህ ጋር እናስቀምጠን። እዚህ ጋር ታንጋኒካ ወደ ውስጥ ገቡ ብታገኙ ይችላል። ከዛ ውጭ ግን እዚህ ደሴት አለች። ዲያኮሽን ላይ ያለው እቺ ደሴት ዛንዚባር ነው የምትባለው። ይህ ታንጋኒካ ነው። እነዚህ ሁለቱን አናስተዳደረው ጀርመኖች ናቸው ያስተዳደሩት። ሁለቱም ሁለት የተለያዩ አገራት ይዘው ያስተዳደሩት። በኋላ ነፃነት ሲወጡ ግን እነዚህ ሁለቱ አንድ ላይ ይሆኑና ታንዛኒያ ይባላል። ታንዛኒያ አሁን ሬዚስታንሱ ታንጋኒካ። ጀርመኖች መጀመሪያ ዛንዚባር ነው ያሉት። ዛንዚባርን ሲይዙ ሬዚስታንስ ገጥሟቸዋል። አትግቡ ተብለዋል። የዛንዚባሩ ሬዚስታንስ ካሸነፉ በኋላ ወደ ውስጥ ይገቡና ይሄን ኤሪያ ለማስተዳደር ሲመጡ ታንጋኒካ ውስጥ የነበሩት አፍሪካኖች አትግቡ አላሏቸው። የማጅማንት ሪቤሌን ይለያል። አትግቡ አላሏቸው። ለምፈሩ ምን ያስፈራቸው? እዚህ ዛንዚባር ላይ ሬዚስት ያደረጉት አፍሪካኖች ህይወታቸውን አጥተዋል። ብዙዎቹ ተገድለዋል በጀርመኖች። ገቡና አድሚኒስትር ማድረግ ይጀምራሉ። ያን አድሚኒስትሬሽን በመቃወም ነው የማጅማንት ሪቤሌን ኦርጋናይዝ ያደረገው። ምን አደረጓቸው? ጀርመኖቹ ታንጋኒካ ገቡና የአፍሪካን ገበሬዎች ኮተን ብቻ የምታመርቱ ይሏቸዋል። ጥጥ ብቻ አመረቱና የሚሸጡት ለጀርመኖች ነው። ዋጋው ጀርመኖቹ ተብለው ለጀርመኖች ይችላል። ይሄ አንዱ ፓርት ብቻ ነው። በቃ አፍሪካኖች ታንጋኒካ ውስጥ ይሰቃያሉ። ግን መሪዎቹ እንዴት አድርገው እነዚህን አፍሪካኖች ኦርጋናይዝ ያደርጓቸው? ዛንዚባር ላይ የሞተውን የአፍሪካኖች ቁጥር ስለሚያውቁ በፍጹም ጀርመኖቹ መውጣት አይፈልጉም። ኦርጋናይዘሮቹ ምን አደረጉ? አንድ ውሃ መጡና ይሄ ውሃ ቅዱስ ውሃ ነው። ቅዱስ ውሃ ይህን ውሃ ይጠጣ፣ በዚህ ውሃ የታጠበ ወይም በዚህ ውሃ የተረጨ የጀርመን ጥይት አይገባውም። ስያሜ የወጣው ከዛ ነው። ማጂ ማለት ወተር ነው። በስዋሂሊ ቋንቋ ወተር ማለት ነው። ይህማ ከሆነ እና አፍሪካኖቹ የቻሉትን ያህል ውሃ እየጠጡ ማጂ እያሉ እየጮሁ የጀርመን ወጥመድ ውስጥ ነው የገቡት። አዘሪዛት ይሄ ማጂ ሪቤሊየን የጨረሰው የአፍሪካኖቹ ቁጥር ሌሎቹ ከነገርኳቸው አራቱ ባጥን ላይ ያለው የጀርመን ቁጥር የማጂ ይበልጣል። ብዙ ሰዎችን የጨረሰ ፋይናሊ የማጂ ሪቤሊየን ክረሽ ይደረጋል። በቀጥታ ጊዜ ስለሌለ ሬዚስታንሱ ክረሽ ተደርጓል። አሁን አውሮፓውያን 1914 አንድ የዓለም ጦርነትን ለመዋጋት ሲያስቡ አፍሪካን ኮሎናይዝ ካደረጉ በኋላ ቀጥሎ ምን አነሳው ጥያቄ አፍሪካን ቤት ነው አድሚኒስትር ያደረገው ኮሎኒያል ሩል ብዙ አይነት ነው ሜተዳቸው። ኮሎኒያል ሩል ብላችሁ ሁለቱን ብቻ ነው ማሳያቸው። ዳይሬክት ሩል እና ኢንዳይሬክት ሩል ነው ማሳያቸው። ዳይሬክት ሩል የፈረንሳይ ነው። ዳይሬክት ሩል የፈረንሳይ ነው። ኢንዳይሬክት ሩል የብሪቴን። ፈረንሳዮች ዳይሬክት ሩል ማለት በቀጥታ ማለት ነው። ፈረንሳይ አፍሪካን ያስተዳደረቻቸው አፍሪካኖችን ብላን ያስተዳደረቻቸው ከዛሬ ጀምሮ እናንተ የፍሬንች ዜጎች ናችሁ። የፍሬንች ዜጎች ናቸው።
ስለዚህ የፈረንሳይ ልክ ፈረንሳይ ሄዳችሁ ፈረንሳይ ለክፍለ ሀገር ይከፈላል ብላችሁ አስቡ። 16 ክፍለ ሀገሮች አሉ። ያ የፈረንሳይ ግዛት ከፓሪስ ነው ሚኒስተር የሚደረገው። እነዚህ አፍሪካውያን እነዛ ፕሮቪንሶች ላይ የተጨመሩ አንድ ግዛት የፈረንሳይ ግዛት ዳይሬክት ነው። በቀጥታ ከፓሪስ ነው ሚኒስተር የሚደረገው። የኢንዳይሬክት ሩል የፈረንሳዮች ግን የእንግሊዞች ግን አፍሪካውያን በአፍሪካኖች መግዛት አፍሪካን ሽማምንቶች የራሳቸውን እንዲያስተዳድሩ ፈቀዱ። የራሳቸው ፓርላማ እንዲኖራቸው አደረጉ። እነዚህ ሰዎች ግን ተጠሪነታቸው ለእንግሊዝ እንዲሆኑ ሎካል አድሚኒስትሬሽኑ ራሳቸው አፍሪካኖች እንዲይዙ ይገዛሉ። አንዳንድ ነገር ጨምሮ ለሁለቱም ላይ የፈረንሳይን ይህንን ዳይሬክት ሩል የሚባለው ፖሊሲ የጻፈላቸው አንድ ፖለቲሽያንስ አልበርት ሳሮዝ ይባላል። አልበርት ሳሮዝ የዳይሬክት ሩል ጻፊ የዳይሬክት ሩል ቤቱን ያወጣው ሰውዬ ነው አልበርት ሳሮዝ። ኢንዳይሬክት ሩል ደግሞ ፍሬድሪክ ሉጋርድ ነው ካላችሁ በቃ የኢንዳይሬክት ሩል ጻፊ ነው። ለእንግሊዝ ይሄ አትራፊ ነው። ልጆች በዚህ ይጠቀሙ ያጠፋሉ ብሎ ነው የዛው ሰራውም ያላቸው እንደዛ አንዳንድ ነገር ጨምሮ እዚህ ጋር ዳይሬክት ሩል ላይ አሲሚሌሽን ጨምሯል። አሲሚሌሽን ማለት የራስ ትቶ የሰው የራስ ማድረግ አሲሚሌሽን ምን ማለት ነው? ፈረንሳይ የሚገዛቸው አፍሪካውያን የራሳቸውን ቋንቋ ትተው ፈረንሳይ ተናገሩ። ፈረንሳይ የተገዛቸው ህዝቦች የራሳቸውን ባህል ትተው የፈረንሳይን ባህል የራሳቸው ማለት የራሳቸው ትተው የፈረንሳይ ማለት የአፍሪካን መሪዎች በኋላ ነፃ ከወጡ በኋላ ሁሉ አባልጓቸዋል። ይሄ ባሉ እንደ አፍሪካ ለማለት ያደረገ ትንሽ ስራዎችን አፍሪካ ዌስት አፍሪካ ሄዱ አየር መንገድ ምናምን ራሳቸው መስራት የሚገባቸው ኢንዲያንስ ናቸው። ያ ራሳቸውን ላይ የሌሎቹ ጋር ማን ጨምሮ ሌሎቹም ወፍታል ዲቫይድ ሩል ከፋፍሎ መግዛት ነው። ለእንግሊዞች መስጣቸው እንጂ ሌሎቹም ያደርጉታል። ከፋፍሎ መግዛት ማለት ምን ማለት ነው? አሁን ሱዳን ስንት ናት? ያ የእንግሊዞች ዲቫይድ ሩል የፈጠረው ሁለት ቦታ ነው። እንግሊዞች ሱዳንን ሲያስተዳድሩ ሁለት ቦታ ከፍለው ኖርዝና ሳውዝ አንድ ላይ ሆኖ ያስወጧል። ስለዚህ ስለሳቸው እንትን ማለት ለምሳሌ ከሳውዝ ሱዳን አንድ ሱዳናዊ ወደ ኖርዝ ሱዳን ለመሄድ ፓስፖርት ያስፈልጋል። ሃይማኖት ኢንዲያዊ ፓኪስታን የምትባል ሀገር አለች። ይዟል ነው የኢንዲያ ፓርት ባንግላዴሽ የኢንዲያ ፓርት ነው። እዛ ደግሞ እንዴት አደረገች? በሃይማኖት ተፋፈለች። ፖለቲካ ፓርቲ ሲመሰርቱ የሃይማኖት ፖለቲካ ፓርቲ እንዲመሰርቱ አደረገች። ሂንዱዎቹ የሂንዱ ፖለቲካ ፓርቲ፣ ሙስሊሞቹ የሙስሊም ፖለቲካ ፓርቲ ሙስሊም ሊግ ይባላል። ዲቫይድ ሩል ይሄ ነው። ለእንግሊዝ ብቻ ሰጠናል እንጂ ሌሎቹም ይሄን ይከተላሉ